በጣም ግን ደግነትህ እውነት እኔ ወርቅ ልብን ያለክ እኔ አይቻልም እንደዚህ ሰው እኔ ልዳን መጀመሪያ ነው የሚለው ሁላችንም መጀመሪያ ለራሳችን ነው የምንሰጠው ቅድሚያ። አንተ ግን የሱ ከኔ ይብሳልና የመተንፈሻ ጉዳይ ነው። እኔ በኖርማል እየተነፈስኩ ነው። የኔ የእግር ጉዳይ ነው። በጣም ያስፈልገኛል ገንዘቡ። ግን እሱ ይጥገን ብሎ ምን አይነት ልብ እንዳለህ ያሳየህንና እንጃ በጣም ከባድ ነው። እኔ እንደዚህ አይቻልም። ያንተ ይለኝ ኢቭን ማታ ቪዲዮ ልሰራ ብዬ አሁን መሸብኝ ከአዲስ አበባ ሲገባና ህዝቡ የሚያደርገው ጥረት ለኔ በሁለት እግሬ ለመራመድ እኔ በሁለት እግሬ ለመሄድ የሚያደርጉልኝ ጥረት ወላሂ እኔ ቃላት ያጥረኛል ከሚገባ በላይ። ግን አልহামዱሊላህ ትንፋሽ ነውና እኔ ተነፍሳለሁኝ። መራመር ነው እንጂ የቸገረኝ እኔ ተነፍሳለሁ። አልহামዱሊላህ ረቢል ዓለሚን። እኔ ቻሌንጁን በቃ ከህዝቡ ጋር ሆኜ እሰራለታለሁ። በማንኛውም ነገር ኤኒ ታይም በማንኛውም ነገር ላግዘው ዝግጁ ነኝ። እሱ ይሄንን ገንዘብ ቢያንስ ኦክሲጅን ማምጫ ሊሆን ይችላል። ትንፋሽ ነው የኔ እግር ነው። ምንም ቢሆን ከባድ ነው። የሚገርም ልብ ነው ያለክ። እውነት አንዋር በጣም መልካም ሰው ነህ። እኔ ቃላት ነው ዝም ያልኩት፣ ቃል የለኝም። በቃ ተደንቄብሃለሁ፣ ተገርሜያለሁ። የመረጡክንም ህዝቦች ታኮራለህ። አይታወቅም አላህ በመናደርጋቸው ሰበቦች ሁሉ አይታወቅም እኮ እኔ እቺን ነገር አላህ ስላደረኩኝ መዳኛዬንም ቅርብ ሊያደርግልኝ ይችላል። አልহামዱሊላህ ረቢል ዓለሚን። በጣም ነው ጀስት ኮሜንት ላይ ስገባ ሳይሱ ፎቶ ምናምን አለ ወይ በቃ ይቅርብኝ ለኔ ነው ያለው። እሺ አንዴ መስዬ ላስረዳሽ። ይሄ ወንድማችን አንዋር እግሩን ታሞ ነው እና ለሕክምና ገንዘብ አልሞላለትም። ከዚህ በፊትም ሪም ጎልድ ለኔ ቻሌንጅ ሰጣኝ ሰጥቼው 250 ሺህ ብር ፎሎ አስደርጎ የሪምን አካውንት ገንዘቡ ገብቶለታል። ግን የዛኔ 1 ሚሊዮን ይጎለው ነበር እና እኔ እርጉዝ ነበር። ከወለድኩ በኋላ ልውለድና በሰላም ከወለድኩ በኋላ አሰባስብልሃለሁ። አሁን እርጉዞኜ ቁጭ ብዬ እርዳታ መሰብሰብ አልችልም ብዬ ቃል ገብቼለት ነበረ። ግን እስካሁን አልሰበሰብኩለትም፣ አልተሳካልኝም እና ብሩ አልሞላለትም ለሕክምና ወደ ውጭ ለመሄድ እና አሁን የፎሎ ቻሌንጅ መጥቶ ቻሌንጁ ህዝቡ በኮመንት እሱ መረጠው የሕክምና ሞልቶለት እንዲሄድ እና እንዲታከም። እሱ ደግሞ ከኔ ባሰ ሰው አለ የተመረጠ እዛ ላይ። ግን እኔ ስለበለጥኩት እኔ ስላሸነፍኩኝ መውሰድ አልፈልግም። ለምን የእሱ በብረት ነው የሚተነፍሰው፣ እኔ ግን አትሊስት በኖርማል ነው የምተነፍሰው። እኔ እግሬ ነው መሄድ ያቃተው። ስለዚህ ለእኔ በጣም ቢያስፈልገኝም ከኔ እሱ ይብሳል ብሎ ቻሌንጁን እኔ ያስደርግለታለሁ ፎሎ፣ ገንዘቡ ግን ለሱ ይሰጠው ብሎ በጣም በጣም አስደምሞን ነው መስዬ። በጣም ምን አይነት ልብ እንዳለው እኔ እንጃ። እኔ በጣም ደንግጫለሁ። ከመደንገጥ የተነሳ የምናገረው ጠፋኝ። እውነት በጣም አመሰግናለሁ። ቴንኪው። እኔ ይሄን ትላ ማለት አይደለም አላህ ይስጠኝና መሆን የምፈልጋቸው በእንደዚህ አይነት ነገሮች ናቸው። ሀይባይ ዛሬ ሰው ከሰጠኝ ነገር ላይ ልጅ ስትይ እየሰማሁ ነበርና እናንተ እኔና አላህን የምናውቀው እናንተ ከሰጣችሁ ብር ላይ እኔ እናት ልጅ አቅፋ መንገድ ላይ ወጣ ፀሐይ የመጣት ስትለምን አልችልም ብታይ ሀይባይ በጣም አልችልም ብታይ በቃ በጣም ነው የሚያመኝ ስልሽ ከመገባ በላይ ልጅና እናት ከባድ ነው አይደል? እናትነትን ሶና ካለች ነገር ላይ መካፈል ውስጤም ነው ፍላጎቴም ነው። በቃ አልችልም ከነ እንቅልፍም አይወስደኝም ብታይ ያችን እናት እዛ ፀሐይ የመታት ሳን በጣም የወር ልጅ ይዛ ማየት አልችልም ብታይ ማለፍምና ኢንሻአላህ ሁሉንም ነገር ዛሬ ላይ ለራሱ እናንተ ድረስ ያደረሰኝ ነገር ይሄ ነገር ነው ብያስባለሁኝ። እኔ በምን አምናለሁ መሰለሽ ሳይባይ ካለኝ ነገር ላይ አሁን 3 ብር ካለች ነገር ላይ ቢያንስ አንድ ለማይበላ ሰው አብረን ብንበላ ብዬ መርጣለሁ። ልክ በዛም ደረጃ ላይ ልክ እኔ ወጭ ሳወጣ እንደው አላህ ይሰጠኛል ብዬ ሳደርግ ወላሂ ወዳው አላህ ይሰጠኛል። ወዳው ይሰጠኛል። በቃ ካለች ነገር ላይ ሳከፍል ወዳው ይሰጠኛል። በዚህ አምንበታለሁኝና ቴንኪው ሁላችሁም እንደው ለመረጣችሁኝ። እኔ
አላህ በጣም በቅርብ ቀን ነው ለመሄድ ያሰብኩት። ፕሮሰስ ጀምሬያለሁኝም በቃ ያስኳትን ብር ይዤ እዛው ሂጄ እዛ ከገባው በኋላ ቢያንስ ህዝቡን ላስቸግር እንጂ እዚህ ሁኝ አሁን ተደጋጋሚ ቪዲዮ መስራትም ያሰለቻል ብዬ ትቸዋለሁኝም ከነም ማለት ነውና በቃ እነሱን ነገርኳቸው ኤጀንሲዎቹ ምናምን ፕሮሰሱ ይጀመርልኝ አላህ ፍቃድ ጋር በጣም በዚህ ወራት ውስጥ እሄዳለሁ። አመልክቻለሁ ቪዛም እንዲመጣልኝ ኢንሻአላህ። አላህ ካንተ ጋር ይሁን፣ አላህ ይርዳክ። እኔ በጣም ተደንቄብሃለሁ። በጣም መልካም ልብ ነው ያለክ። ራስን ማሸነፍ ማለት እንግዲህ ይሄ ነው። በጣም ጎበዝ ነህ፣ ትለያለህ።